ግን እሷ ቃል የለኝም። በጣም ሰዎች ሲገፉኝ ሲጥሉኝ ጋሻው ነው የተከላከለችልኝ እሷ ናት። እናቴ ትንሽ ሰበብ ብታደርስለት አላህ ይጨክንባት። ወላሂ እንደው ትንሽ ብዙ እውቀት አላቸው ከሚባሉ ትንሽ ቀንሶ ቢሰጥሽ እላታለሁ። እኔ ከሞትኩ ምን ቀድሜሽ ልሙት እላታለሁ። ምናልባት በመቆየትሽ ውስጥ አላህ ይገባበት ይሆናል እላታለሁ። ሁላችንም እንዳያስጠላን። ሁሉም ምን አለው? አብሽሪ አብሽሪ። እናትሽ ካላ መንገድ ውጭ ሆና ስታያት በጣም ይከብዳል አውቃለሁ። በብዙ ሰዎች ገና ረመዳን ሲገባ እነግራቸዋለሁ፣ በርታችሁ ዱዓ አድርጉ እናቴ በአሁኑ ዓመት ልትሆን ትችላለች ምናምን እላቸዋለሁ። እና ሌላ እኔ አልችልም በሷ ጉዳይ። መስጊድ ገብቼ ቁጭ ስል ትልቅ እናቶች እዛያቸው የእሷን መልካም ትቼ እነሱ ጋር አያዋለሁ። እናቴ ብሰልም እንዲሆን እንደምትሆን እላለሁኝ። ሌላ አይደለም። ለመጀመሪያ እኛን ይውሰድን። ወላሂ በሷ መቆየት እሱ ከገባ ሲያዝንላቸው ነው ረጅም ሀያት የሚሰጣቸውና ከዛሬ ነገ ተውበት ያደርጋሉ ያለ እኔ ልቅደም እስኪ። አሁን በሞትም ቁጭኝ አይነት ልጅ አይደለም። ኑሬ ማልጠቀምኳት በችግሯም አልደረስኩላት። ምናልባት የኔን አይቶ አላህ ይደርስላት። እኔ እኮ አሁን የተሳካልኝ እዛኔ ስጠብቂ ነበር ስኬቴን። እኔ አሁን የተሳካልኝ እላታለሁ። እኔ ቃል የለኝም ወላሂ። አላህ ትንሽ ከኔ ቀንሶ ለሷ ቢሰጥልኝ ወላሂ። ብዙ ሰው ጋር አለ። አብሽሪ፣ ያንቺ ምን ብቻ አይደለም።